በጌታ ሆነ የሚል ነገር ሰማሁ እና በጣም ውስጤ ተቆጣ። ጌታን ያገኘሁት የዛሬ 10 ዓመት ነው እና ጌታን ያገኘሁት ሰው መስክሮልኝ ወይም ነገሮኝ አይደለም። ጌታ ራሱ መጥቶ አግኝቶኝ ነው። አንድ ቀን ሌሊት አንድ ህልም አየሁ። እዚህ ከአንጓችን በላይ እጅ ብቻ ነው። በጣም ደሙ ሲንቀሳቀስ እጅ ውስጥ አያዋለሁ ማለት ነው። በጣም የሚያምር እጅ መታወቂያ ይዞ መጣ። መታወቂያውን ከለሩን ሁሉ አስታውሰዋለሁ። ቢጫ መደብ ነው፣ በነጭ ላሚኔት ተደርጓልና እጁ ሰጠኝ። ተቀበልኩና ሳነበው 3 ርዕስ ነው ያለው። በርዕሶቹ ትይዩ ደግሞ የተጻፈ ነገር አለ። ስም ይልና ሸዋፈራሁ ደሳለኝ መስፍን ይላል ከነ ሀያቴ። የትውልድ ስፍራ ይልና ከታች መስቀሉ ስር ይላል። ቋሚ የመኖሪያ አድራሻ ብሎ በአብ ቀኝ ይላል። እንደምታውቁት በጣም የምወደው ኦርቶዶክስ ቤት አብረን እንዲሁ ያሳለፈን ወንድሜ አገልጋይ መጋቢ በጋሻው ደሳለኝ በጣም የቅርቤ ሰው ነውና እሱ ያው ከኔ ቀደም ብሎ ያው ጌታን አግኝቷል። ስለዚህ በአጋጣሚ እሱ በጌታ ሆነ የሚል ነገር ሰማሁ እና በጣም ውስጤ ተቆጣ። እንዴት? ስለዚህ እሱን መገሰጽ አለብኝ ብዬ ሄድኩኝ። እቤቱ ልገስጸው